ወደ ዘመኑ ትዳር አሁን እኔ ያው ቻሬ በደንብ ታስተውለዋለህ ስራ ስለሆነ እኔ ትዳር ላይ አይደለም ያው ትራማ ላይ ነው የምሰራው። አንዳንድ ክላይንቶቼ ሲያወሩ ማስተውለው ነገር አለኝ። አሁን በፊት የኔና ያንተ እናቶች ምናምን ሲያሳድጉ ቤት ነው የሚቀመጡት፣ ትሰራለች አይደል፣ አባት ብር አምጥቶ ነው የሚሰጠው። አሁን ላይ ግን ያሉ ሴቶች ወጥተው ይሰራሉ፣ የራሳቸው ገቢ አለ። በጣም ኤክሴል እያደረጉ ነው ብዬ አስባለሁ፣ እያደጉ ነው ብዬ አስባለሁ። አሁን በዚህ ምክንያት አንዳንድ ሰዎች ሲያወሩ ወንዶችና ሴቶቹ የወንዶቹን ሮል ወሰዱብን ይላሉ። የሱን ሚናዬን እየወሰደችብኝ ነው፣ ይሄ የወንድነቴን መጠበቅ፣ ፕሮቴክት ማድረግ፣ ማቅረብ የሚባለውን ሚናዬ እየተወሰደ ነው የሚሉ ሰዎች ከክላይንቶቼ ነው የሰማሁት። ይሄ አይነት ፈተና አለ። ቸሬ እንዴት ታየዋለህ? አይለይም ወይ ይሄ አንደኛው ክፍለ ዘመን ትዳር? ቤት ያርሳል፣ ይመጣል፣ የሆነ ነገር ያደርጋል፣ እሷ ቤት ሰርታ ተጠብቀዋለች። አሁን ግን የሴቶቹ ማደግ፣ የሴቶቹ ይሄ በትምህርትም በስራም እኩል መሆን ትዳሩን እያንገጫገጨው ነው ወይ? እንዴት ታየዋለህ? ይሄ ከምን ጋር የተያዘ መሰለሽ ትችዬ? ከልዕልና ጋር ነው የሚያዘው። አሁን የወንድ ልዕልና ይባላል። አሁን ምንድነው ወንድ ብቻ ሆኖ እነዚህ ሴቶች ሲመጡበት አይችለውም። ወንድ ዝም ብሎ ወንድ ማለት ጾታ ተሸክሞ የሚዞር ማለት ነው። መራቢያ አካል አለው፣ ሚና የሌለው ወንድ ነው። በቃ ጾታው ብቻ ነው። ወንድ ግን ይኸውልሽ ልጆች ሲወለዱ ወንዶች ልጆች ስትወልጂ ወንድ ልጅ ጾታው ወንድ ነው። የወንድ ልዕልና እንዲኖረው፣ ሰፊ ልብ እንዲኖረው፣ መሪነትን እንዲለማመድ፣ አፕሪሼት ማድረግ እንዲለማመድ፣ ማሳደግ እንዲችል፣ ለውጦችን ማስተናገድ እንዲችል፣ ችግር መፍታት እንዲችል፣ ውበትን ማድነቅ እንዲችል፣ ኮንፊደንስ ያለው እንዲሆን ምናምን ተደርጎ ሲያድግ አሁን እንደዚህ አይነት ሴት መታ አትረብሸውም። እንደውም ፕራውድ ነው የሚያደርገው። ሚስቱ በጣም አውትሻይን ስታደርግ ደስ ነው የሚለው። ምቀኛ አይሆንም። ግን ሪያሊቲው እንደዛ ነው። አሁን ላይ እኮ እሱን እኮ ነው ሪያሊቲው ጋር ሲመጣ አሁን እንዳልኩሽ ነው። ቆንጆ ሴት አግብቶ ሲሰቃይ የሚኖር ሰው አለ። ቆንጆ ሴትን መያዝ የሚችልበት የወንድ ልዕልና ሳይኖረው ታዋቂ ሴት ያገባና ታዋቂ ሴት የምትያዝበትን የሀሳብም የወንድነት ልዕልና ሳይኖረው ከፍ ያለ ብቃት ሳይኖረው ያንን ማኔጅ ማድረግ የሚችልበት ስሜታዊ እንትኑን ሳይገነባ ሞራሉ በጣም ሳይያዝ ማንነቱን በደንብ ሳያደራጅ ተናጥቆ ይወስድና እንዴት አድርጎ ማኔጅ ያደርገዋል? ያማይላ ከገባ በኋላ ገባሽ? አሁን ይሄ ነው መጀመሪያ ይሄንን ማኔጅ ማድረግ ይችላል። አቅምን ማወቅ ጥሩ ነው። ዝም ብሎ አንዳንድ ሰው እኔ ሁል ጊዜ እናገራለሁ ዘለው ሄደው ሙዚቃ መሳሪያ ገዝተው ቤት ከሰሩ በኋላ ሳሎናቸው ፒያኖ የሚያደርጉ ሰዎች አሉ። ሰው ቤት አይተውት ነው ትጫወታለህ ስ አንድ ኪ ያቅ ምን እንደው ልክ እንደዚህ ነው። ቆንጆ ሴት መውሰድ፣ ታዋቂ ሰው መውሰድ፣ የሚሰሩ ሰዎች የተማረች መውሰድ፣ የሚሰሩ ሰዎች የሚያድጉ ሰዎች ያላትም ሊሆን ይችላል መውሰድ። ቪዥነሪ ሰዎችን ስትወስጂ እንድልማትችል ሙዚቃ መሳሪያ እንደመውሰድ ነው። ከዛ ስቤት ወስዶ አቧራ ያጠጣዋል። ሰንበዲ መጥቶ ኪው ሲያደርግ ውሸት ነው ይሄ ድምፅ ያንቺ አይደለም የሚለው። አፕሪሼት ስትደረግ አይወድም። ዋው ስትባል አይወድም። አይደለም ነው የሚለው። የሆነችውን አይደለሽም እያላት መኖር ነው የፈልገው። ናት እንደዛ ምርጥ ፒያኖ የሚገርም ሜሎዲ ያላት ውስጧ የሚገርም ዓለምን ማስደመም የሚችል ፖቴንሻል ያላቸውን ሰዎች እየወሰዱ እንደ ጊታር እየሰቀሉ ቤት ውስጥ እንደ ፒያኖ ሳሎን እያስቀመጡ መጫወት የማይችሉትን መሳሪያ የወሰዱ ሰዎች አሉ። ይሄ ምንድን ነው? የወንድነት ልዕልና ሳይኖራቸው ማኔጅ ማድረግ ሳይችሉ ስሜታቸው ሳይጠበቅ በዚህ ኮንፊደንስ ሳይኖራቸው ገባሽ? ችን ቆንጆ ሴት ሰው አደነቃት ማለት ወሰደብኝ ማለት አይደለም። እንኳን ተደነቅሽ እንኳን ተወደድሽ ማለት የሚችለው እሱ የወንድ ልዕልና ሲኖረው ነው። ኦኬ ሚስቴ ተወዳጅ ናት፣ ሚስቴ ሰው አይን ውስጥ ነው ያለችው፣ ሚስቴ ሰው ይወዳታል፣ ሰው ይቀበላታል፣ ሚስቴ ጎበዝ ናት፣ ሚስቴ ታድግ፣ ሚስቴ ሀብታም ናት። ይሁንልሽ ብሎ ሰፖርት እየሰጠ አፕሪሼት እያደረገ ደገፍ እያደረገ በልጧት አግኝቼ መብለጥ እኮ የግድ እኮ በደሞዝ መብለጥ አይደለም፣ በቁመት መብለጥ አይደለም፣ በቁንጅና በፍራንክ መብለጥ አይደለም እኮ እሷን ማንበብ የሚችል መብለጥ ነው። እሱ ሚስትን ማንበብ ባልን ማንበብ መብለጥ ነው ማለት በቃ መቻል ከሙዚቃው መሳሪያ በላይ መሆን። ሙዚቃ መሳሪያውን አንገቱ ላይ አድርጎ መጫወት የሚችል በደንብ መቃኘት የሚችል አሁን ቃኝተሽ የምትጫወቹ አሁን ችግሩ ምንድነው? ሳይቃኙ ሊደበድቡ ስለሆነ የሚወስዱት አውታ ይነሳል። በቃ እኔ በቃ ይመረኝ እንዴ ይሄው በጣጣሰው ላይ ያለው ለዛ ነው። እኔ አንዳንዴ ይሉኛል ደንበኞቼ በጣም ደህና ነበርኩ እሱን ካገባው በኋላ እሷን ካገባው በኋላ ነው እኔ ቲጂ እኮ በጣም እኔ እኮ የነበረኝ ይሄ በራስ መተማመን የነበረኝ የሥራ ሞራል ሚስቴ ከህይወቴ ውስጥ ከመጣች በኋላ ነው ሁሉ ነገር ያጣሁት ይላሉ። ሊሆን ይችላል ማለት ነው። ምንም ጥያቄ የለም። ሁሉ ጊዜ እኔ ዴት ስታደርጉ ተናበቡ ትችላለህ። እኔ ቢሮ ውስጥ ቲጂ እናንተ ሁለታችሁ ይቅርባችሁ ያልኳቸው ሰዎች አሉ መጥተው ማለት በጣም ሀብታም ሰውዬና በጣም ቆንጆዬ ሮማንቲክ ልጅ እንዲህ ብትጸጉሯል ፊልም ነው የሚመስለው። እንዲህ አይነት ነገር የምናውቀው እኮ ቸሪ ፊልም ላይ ነው። የሆነ በጣም ሀብታም ሰው በጣም ቆንጆ ልጅ ናጭ። እሷም ድሃ አይደለችም። ዞሮ ድሃ ስለሆነ ሳይሆን አላት፣ ግን አይችላት። በቃ 100% እቺን ሴት ማኔጅ አያረጋት። እንዴት ይታያል። ሰውየውን ሳየው ይሄንን ማኔጅ አያረገው። ልጅቷ በገፍ ፍቅር የምትፈልግ ናት። ሮማንቲክ ናት። በደንብ መያዝ የምትፈልግ ናት። ይሄ አበባ የምትወድ ናት። ዲነር የምትወድ ናት። ልደት የምትወድ ናት። ታስታውቃለች። ይሄ ልደት ምናምን ዝም ብላ ልደት በጣም ይወደዋሉ። ታውቂያለሽ። የራሱን ልደት የማያስታውስ ሰውዬ ያገባሉ።
ልደት በጣም የምትወድ ሴት ልደቱን ሰውዬ ካገባች ስቃ በቃ ማሰብ እችላለሁ። ገባሽ? ስለዚህ ትለያቸዋለህ። ልደት የሚወድ ሰርግ፣ ድግስ የሚወድ ሾፒንግ የሚወድ በቃ ዝነጣ የሚወድ ራት የሚወድ ገባሽ? ዲነር ምናምን የሚወድ አበባ የሚወድ ሽቶ የሚወድ ዝነጣ የሚወድ ምናምን ቆንጆ ምናምን ለባሽ የሆኑ ሰዎች አሉ። ልብስ ምንም የማይመስላቸው አንድ ጃኬት ወር የሚያደርጉ ሰዎች ደግሞ አሉ። ይጋባሉ። እንደዚህ አይነት ሰዎች እንጋባ ብለው ኮስተር ብሎ ሲመጡ ይሄ ፍቅሬ አያዋጣም። አንደኛ ቺት ታደርጊበታለሽ። ይሄ ሰውዬ አቴንሽን አይሰጥሽም፣ ፍቅር አይሰጥሽም፣ በደንብ ቦታ አይሰጥሽም። ይሄ ሰውዬ የማይሰጥሽም ፍለጋ ትወጫለሽ። ዱርዬ ነው የሚያደርግሽ። ሁለተኛ የማትችለውን ነገር ይዘህ ትሰቃያለህ። ምንድነው የጎደላት ትላለህ። እንጨትና በርበሬ ምናምን ቅቤ ምናምን አስገብቶ ምን አጎደልኩ ቢለው ሰውዬ ይሄ ሰውዬ ነው። ዞሮ ነገር ማለት ነው። ገብቶሻል? ምን አጎደልኩባት ይለሻል። ጎደለባት ጠይቅልኝ፣ ምንድን ነው የምትፈልገው? 4 ወር ነው የምትከገዛ ብላት ይላል። በርበሬ ፈረሱላ 3 ፈረሱላ ማዞች ሴትያ በርበሬ ምንድን ነው? ቅመም ናት። በርበሬ ውስጥ ቁጭ የምትል ነገር ናት። ከሰላት በርበሬ ላይ የምትውል እንደዚህ አይነት ሰዎች አሉ። እና ያ ነው በቃ ሙሉ አረኩ ብሎ የሚያስበው ሰው። ለእሱ ነው እኮ እንዳሁን ብዙ ወንድ እየሮጠ ነው የሚለፋው። ቤት ከገዛ ትክክል፣ ቆንጆ ሌዘር ሶፋ አይነት ከገዛ፣ ቤት ውስጥ ድንኩሻ ከገዛ፣ ቁም ነገር ነው ማውራልሽ። ድንኩሻ ከገዛ በቃ አሁን ምን ቀረ ይላል እያጨበጨበ። አሁን ደግሞ የጎደለው ምናምን ሚስጥር ነው የሚለው። ገብቶሻል? መጥቶ እንደ ድብ አሻንጉሊት ሶፋ ላይ የሚያስቀምጠው ሚስት ነው የሚፈልገው። አይ ሰውዬ አሁን ባል መሆን አይችልም። ይህ ሰውዬ መግዛት ያለበት አሻንጉሊት ነው እንጂ ሚስት አይደለም። ሚስት ማለት ህይወት ያላት፣ ፈቃድ ያላት፣ ነጻነት ያላት፣ ምርጫ ያላት፣ ፍቅር የምትፈልግ፣ መያዝ የምትፈልግ ሰው ነው የሚያገባው። መብት ያላት። ይህንን ማኔጅ ማድረግ የሚችልበት ፍራንክ አለ ወይ ሳይሆን ማይንድ አለ ወይ ነው። ይሄ አለ ወይ? ማሰብ ይችላል ወይ? የሚያመጣትን ምርጥ ሙዚቃ መሳሪያ መጫወት ይችላል ወይ ነው? በጣጥሶ ሊሰቅላት ነው። ክሩን በጣጥሶ አንዳንድ ሰው በጥስጥስ አድርጎ ቤቱ ሰቅሎታል። ያን የመሰለ ነገር። አሁን ቅድም ያልሻቸው ሰው በጣም የሚያደንቃቸው የሚገርሙ ሜሎዲ የሚያወጣሉ ተብሎ የሚጠበቁ ሰዎች በስንት ሰዎች ቤት ሄደው ተሰባብረዋል። ትክክል። ሪሌሽንሽፕ ይሰብራልም ያነሳልም። እሱ በጣም ስማማለሁ። ነገር ሄቪ ነው። አሁን ጾታው ብቻ አሁን ብዙ ሰው የሚተያየው ወንድና ሴት መሆኑ ብቻ ነው። እኔ አሁን ዴት ስታደርጉ አውሩ፣ ዴት ስታደርጉ ተነጋገሩ፣ ትግባባላችሁ ወይ? ምናልባት ካነሳሽው አላውቅም። የዴቲንግ ላይ ቫሊዩ ሴት ላይ ተነጋገሩ። እሴታቸው ላይ ምንድነው በጣም ቫሊዩ የምታደርገው ነው። ቫሊዩ የምታደርገው ቤተሰብ እያላት ቫሊዩ የማያደርግ ቤተሰብ ከሆነ የምታገባው ትሰቃያለች። በጣም ትክክል። ግን ብዙዎቻችን የማናየው ነገር፣ ዞር ብለን የማናየው ነገር፣ ዴቲንግ ትርጉሙ ስለተበላሸ እኮ ነው። ዴት ሲባል መተኛት የሚመስለው ሰው አለ። ትክክል። አሁን ምንድነው እንጣጣማለን ነው ይልሻል። ምንድነው የተጣጣሙት? ያው ሴክስ ዋናው ሴክስ ላይ ስለሆነ ዴት በጣም ያናድደኝ ነገር ነው። አንተ ምስር ወጥ መሰለህ እንደምንቀምሰው ምንድነው የሚለው መጀመሪያ የምትለው ቃ ብታረጊው እንጣጣማለን ወይ ነው የእውነት እኮ እንጣጣማለን። ምን ይሉት ዴት ምንድን ነው የምትጣጣሙት? ተነጋግራችሁ ትገባ። እንደውም ኢሞሽናሊ አታች አትሆኑ ነው እኔ እያልኩ ያለው። ሰው ኢሞሽናሊ አታች ከሆነ ማይንዱ ብሎክ ያደርጋል። ምንም ጥያቄ የለም። ለዚህ ነው ብትነግራትም አትሰማሽ። ያቺ ሃፒ ሆርሞን አለች አይደለ? ደስ የምትለው እሷች ካፌ እጅ ላበላ የምታደርገው በጣም ትክክል። ብርጭቆ ምናምን ሙዝዝ የምታደርጋለች። እሷ ሄዳ አልጋ ላይ ከወደቀች ይሄ ብሎክ ያደርጋል። ከዛ ሰው ቢነግራትም ይሄ ሰውዬን እዚህ ቦታ አየን ወንበዴ ነው ትባል፣ ዝም በሉ ጠላቶቼ ምናምን ነው የምትለው። በአይኗ ብታይ አታምንም። ሎክ ያደርጋል። ኢሞሽናሊ አታች ሲሆኑ መልቀቅ ያቅታቸዋል። የመጣ ይምጣ የሚል ነገር ላይ ይመጣል። እዚህ አንተ የምትለው በቃ ቀስ በቀስ ተቀራረቡ። ይሄ የአካላዊው ቅርርብ ቀስ በቀስ ፍጹም አይሆንም። እሱ ቬሎ ስታውልቅ አሁን የደረስኩበት ነገር እሱ ነው። እዛ ጋር አካል ለአካል የሚገናኙት ጤነኛ ቤተሰብ ከሆነ የሚፈልጉት የተጋቡ ቀን የዛ ዕለት ማታ የሚጓጉለት የሚናፍቁት ነገር ይኖራቸው። ራሳቸውን የሚያከብሩ ከሆነ ያሳደጓቸውን ወላጆቻቸውን የሚያከብሩ ከሆነ ኢትዮጵያን የሚያከብሩ ከሆነ ሀገር እንዲኖር የሚፈልጉ ከሆነ ሜሬጅን ማክበር እፈልጋለሁ ካሉ እሱ ጋር በጣም ብዙ ሰው እዛ ጋር አሁን ቢፎር ሜሬጅ የተነካካ ነገር ነው። አሁን ትረስት ኢሹ ኬትም አይመጣም። ቲጂዬ ዴት እየተደራረጉ ካፌ ሻይ ጠጡ። ከዛ ምሳ ሰዓት ደረሰ። ምሳ የሆነ ቤት በሉ። ከዛ ማታ ለምን አንድ ወይን አንጠጣማል? ወይን ጠጡ። ወይን የጠጡበት ሩም ያዙ፣ ተኙ። እንዴት አደረግናሉ? ከዛ እሱም በ15 ቀን በሳምንት ደጋገሙት። እነዚህ ሰዎች ተጋቡ። ከዛ እነሱ ሰዎች ናቸው የማይተማመኑት። የት ነሽ? ስልክ ሲጠፋ የት ነበርሽ? ስልኩ ጠፋ፣ ቻርጅ ጨርሶ አይደለም ከሆነ ሰው ጋር ነበርሽ። እንዴት አታምነኝም? አላምንሽ። ለምን ያምናታል? እሱ ካፌ ወስዶ ካፌ ማኪያቶ ገብዞ ተኝቷል። እምነቱን እዛ ጋር አበላሽተውት ነው የሚመጡት። የብዙ ሰዎች ቤት የፈረሰው ከጋብቻ በፊት። ትረስት ኢሹ አብዛኛው ትረስት ኢሹ የሚነሳው ቢፎር ሜሬጅ። እሱ እንዳደረጋት እሷ እንዳደረገችው ሌላ ሰው የሚያደርግ ነው ይመስላል። የሚፈሩት ነገር ምን አለ? አሁን ባውንደሪ አድርገው በስነ ስርዓት ገደብ አበጅተው ዴቲንግ ላይ ሲለያዩ እኮ ሰላም መሆን የሚችለው እኮ ያ ባይኖር። አሁን እኮ ሞታለሁ ሰቀላለሁ ምናምን እኮ እንዴ ወደ እንግልና በልታ የታባት ነው የምትገባት ምናምን እኮ ይባባሉት። ለዛ ነው ገባሽ? እንትን አድርገህ ምናምን እንዴ ምናምን
ብዙ ሰው እንደሱ ነው ገባሽ። ከቀመሰ በኋላ ደግሞ በየአመቱ ሲያራዝሙ በሚቀጥለው ሚያዘ አንዴ ከተቀማመሱ በኋላ በቃ የሰርጉ ቀን ይራዘማል ብለህ ታስባለህ? በሱ ብዙ ጊዜ ስታሰብ ብዙ ጊዜ አጋጥሞሃል እንዲህ አይነት ስራ ላይ? ብዙ የቀመሱ ሰዎች ያራዝሙታል።